ላይ መቋጠር ትግሉ መራራ ነው፣ ፍሬው መራራ ነው። ፍሬ ይላል የምን ፍሬ የሚሆን ነገር አይደለም። የሚሆን መስሎኝ ነበረ። አይሆንም። ሲጀመር አርፌ በተኛስ እኔም ብሎ ቋጣሪ። እኔ እኮ ብሬንፎርድ ሊቨርፑልን አሸንፏል፣ ማንቸስተርን አሸንፏል፣ ምርጥ አቋም ያለ ቲም ነው ምናምን ብዬ መጠበቄስ ማምሸቴ እንቅልፌን ብተኛስ የእንቅልፍ ሰዓቴን አሳልፌ እንዳጉል ቋጣሪ። አረው እኔ አይለመደኝም። ምን ናፈቀ ብላችሁ ብትጠይቁኝ ማለት ነው እኔ አሁን የናፈቀኝ ነገር ምንድነው? አርሰናል ተሸነፈ ብዬ ቪዲዮ የሚሰራበት ቀን ነው ናፈቀኝ። ማቼ ነው አርሰናል 3 ነጥብ ጣለ ብዬ ቪዲዮ የሚሰራው ነው የሚለው። የዚህ ክለብ ነገር ወዴት እየሄደ ነው? ምንድነው ተፈጠረ ያለው? አርቴታ እኛም ብሎ ቋጣሪ እስከዚህ ሰዓት ድረስ ቆይ ምንድነው አይሳካም? የትንቁ በጭንቅላታችን እንተከል እንዴ አርሰናል ነጥብ እንዲጥል እኔ ይትልኝ አንድ ፍሬን ይቀርኝ አንዱ ፈነደ በቃ እኔ በአርቴታ ምክንያት ላብድ ነው። ኧረ አንዳንዴ እንኳን መሸነፍ ልመድ በእግዚአብሔር። እኔ እስከዚህ ሰዓት ቁጭ ያልኩት እንድትሸነፉ አይደል እንዴ? እኔ ኖርማል ቋጥራለሁ ቁጭ ብዬ በሽተኛ መሆን አለብኝ? አንድ ቀን ነጥብ አይጥሉም። አንድ ቀን ለኛ ሲሉ ነጥብ አይጥሉም።